በአጠቃላይ በህልም መቃብር ማየት የተለያዩ ፍቺዎች ሊኖሩት ይችላሉ። ነገር ግን ሁሉም የሚወሰነው እንዳየነው የህልም አገባብና አሁን ላይ እንዳለንበት ሁኔታ ነው። ሰላም ውድና የተከበራችሁ የድሪም ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ቻናላችን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪም ቲዩብ በሰላም መጣችሁ እያልኩኝ በዛሬው ቪዲዮ መቃብርን በህልም ማየት ከሃይማኖትና ከሳይኮሎጂ አንፃር ፍቺው ምን እንደሚሆን በዚህ ቪዲዮ የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቅን ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ እንዲፈታላችሁ የምትፈልጉት ህልም ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል በትህትና ጠይቃለሁ። አንድ ወንድ ልጅ በህልሙ በማያውቀው መንገድ ላይ እየተራመደ በዙሪያው መንገድ ላይ ብዙ የመቃብር ስፍራዎችን ከተመለከተ ህልም አላሚው በህይወቱ የሚያጋጥሙትን አታላይ ሰዎችና በዙሪያው መጥፎ ሰዎች እንዳሉ የሚያመላክት የህልም ፍቺ ነው። አንድ ሰው በእውኑ የሞተ ዘመዱን ጎብኝቶ በህልሙ ደግሞ በዛ በእውኑ በጎበኘው መቃብር ላይ ዝናብ ሲዘንብ ከተመለከተ ይህ የሚያመላክተው ሟቹ ከሞተ በኋላ ባለው ህይወቱ ደስተኛ እንደሆነ ነው። አንድ ታሳሪ ሰው በህልሙ መቃብርን ካየ አንድ የሚፈልገው ወይንም የሚጠብቀው ሰው መጥቶ እንደሚጠይቀው የሚያመላክት ነው። አንዲት ያላገባች ሴት መቃብርን ስትቆፍር ከተመለከተች አሁን ያለችበት መንገድ ትክክል አለመሆኑን እና ራሷን ቆም ብላ ማየት እንዳለባት የሚያመላክት የህልም ፍቺ ነው። ይህቺው ሴት የቆፈረችው መቃብር ውስጥ ገብታ ቁጭ ስትል ከተመለከተች እየሄደች ያለችው መንገድ መጨረሻው ጥሩ አለመሆኑን የሚያመላክት የህልም ፍቺ ነው። አንዲት ያላገባች ሴት በህልሟ መቃብር ውስጥ ስትገባ ከተመለከተች በሌላ ጎኑ ከማትወደው ሰው ጋር ወደ ትዳር እንደምትገባ ያመላክታል። አንድ ሰው በህልሙ ከሚያውቀው የሞተ ሰው መቃብር አካባቢ በቀያይ አበባዎች ተከቦ መቃብሩን ከተመለከተ ይህ የሚያመላክተው ሟቹ በህይወት በነበረበት ዘመኑ መጥፎ ስራዎችን ሲሰራ እንደነበር የሚያመላክት የህልም ፍቺ ነው። አንዲት ያላገባች ሴት በህልሟ የተከፈተ መቃብርን ከተመለከተች ይህ የሚያመላክተው ይህች ሴት ጋብቻን እንደማትቀበልና ከቤተሰብ ጋር ያላትን ጥብቅ ግንኙነት የሚያመላክት የህልም ፍቺ ነው። አንዲት ባለትዳር ሴት በህልሟ አንዷን የራሷን ልጅ ሞታ ልትቀብር መቃብር እየቆፈረች ከተመለከተች ይህ የሚያመላክተው ይህቺ እናት ከሌሎች ልጆቿ ለዛች ስትሞት ላየቻት ልጅ የተሻለ ፍቅርና እንክብካቤ እንዳላት የሚያመላክት የህልም ፍቺ ነው። አንዲት ባለትዳር ሴት በመቃብር ውስጥ ስትኖር በህልም ዓለም ከተመለከተች ይህ የሚያመላክተው ይህች ሴት ለሞት ያላትን ፍራቻ ማለትም ስለሞት ሁልጊዜ በተደጋጋሚ እንደምታስብ የሚያመላክት የህልም ፍቺ ነው። ይህች ባለትዳር ሴት በህልሟ የተከፈተ መቃብርን አይታ ወደ እሱም ስትቀርብ ከተመለከተች ይህ የሚያመላክተው አሁን ባለችበት ህይወቷ ችግሮች ወደ እሷ እየመጡ እንደሆነ የሚያመላክት የህልም ፍቺ ነው። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም እንዲፈታላችሁ የምትፈልጉት ህልም ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል በትህትና እጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።